ቴዲ አፍሮ በዘፈኑ ብዙ ጥያቄ ጠይቋል። የዘፈናቸውን ጥያቄዎች በሙሉ መልስ የመለሰለት አብይ ነው። በሙሉ ስለ ሚኒሊክ ተፍሯል። ጥቁር ሰው ሚኒሊክን በትልቅ በክብር አድዋን ሰርቶ በግባር ያሳየው እሱ ነው። ስለ ቤተ መንግስት ስለ ግርማዊነቱ ዘፍኗል። ግርማዊነቱን ሙዚየም እሳቸውን አስቀምጦ በክብር ይሄውና ሙዚየም ብሎ የከፈተለት አብይ ነው። እሱ ግን ገብቶ አላየው። አባይ ብለው ዘፍኗል። አባይን ገንብቶ የሰጠው ለቴዲ አፍሮ አብይ ነው። እሱ በዘፈን ነው፣ አብይ ግን ሰርቶት ነው የሰጠው። ማንኛውንም በዘፈን የዘፈናቸው ያቀረቀናቸውን ነገር የመለሰለት ለቴዲ አፍሮ ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። ይሄ መሪ ነው እየመራዋጡ። ይሄስ ነገር አርቲስት በነበረበት ጊዜ የሰራቸውን ስራ ሰርቶ ያሳየው መሪ ይሄ ነው። አርቲስቶቹ ወታችሁ ነበር። አንድ ሩም ለአራት ነበር ተከራይተው የሚኖሩት። አንድ ሩም። እያንዳንዱ አርቲስት አሁን የምጠራው አርቲስት በሙሉ አዲስ አበባ በዚህ ደረጃ አያውቃትም። መድረክ ላይ ነው ሽንት ቤት እንኳን የሚጸዳዱት። ኮንሰርት ሲወጡ ነበረ ወጥተው ከቤታቸው። የላቸውም አርቲስቶች እንደ አርቲስት መኖር የታው ጀመሩት አሁን። ኑሯቸውን ጠይቋቸው። አንድ ለምን 10 ነበር የሚያወጣ አርቲስት ሲባል ልብስ ተዋውሶ ነው የሚለብሱት። አንድ ቤት ለአራት ነው የሚከራዩት። በራቸው በብርምጣድ የሚዘጋ አርቲስቶች ነበሩ። የሴት አርቲስቶች ማቃቸው በእኛ ዘመን ላይ አርቲስቶቻችን ነበር የምላቸው። በእኛ ስንጠራቸው በእኔ ዘመን በእኔ ጊዜ ነው። አሁን አዝማሪ ነው የሚባለው፣ አርቲስት የለም። ምናልባት አርቲስት አለ ብላችሁ የምትሸወሩ እንዳትኖሩ። እኛ አርቲስት ብለን ባንልባቸውን ዘመን ላይ ወሰዱና አዝማሪ አድርገው ጠለፏቸው። የከተፋ ቤት ሰው አደረጓቸው። ይሄ የሚታወቅ ነገር ነው። በዚህ የሚገባ አርቲስት ካለ የራሱ ጉዳይ። ነካኩን ሲነካኩን ደግሞ ልናስተናግዳቸው መጣ። አሁን አዝማሪ ነው የሚባለው፣ አርቲስት የለም።